አጋጣሚ እንደው ባትሰሙ ይሻላችኋል ይሄን መልእክት ይሄን ድምጽ በአጋጣሚ ይሄን ድምጽ ከሰማህ ግን ይሁን ፍርዱን ማየት ትጀምራለህ። በቤትህ፣ በኑሮ፣ በመንገድህ፣ በጤናህ፣ በሕይወት በቃ የገፋ ይገፋል፣ የከዳ ይከዳል። ደም ያፈሰሰ ደሙ ይፈሳል፣ ያጭበረበረ ይጭበረበራል፣ የዋሸ ይዋሽበታል። ጭምብል አጥልቆ ወንጀል የሠራ በፌክ አካውንት ተደብቆ የተሳደበ ሀገር የበጠበጠ ሰው ያስለቀሰ የቀን ጉዳይ ነው። በሰፈረበት መስፈሪያ ይሰፍራል። ደግሞ ሰው አስለቀሰ ሌላ ዘር አይደለም የምታጭደው፣ ያንኑ ነው። እንዳስለቀስ ካለቅሳል። ምክንያቱም ሕጉ የሚያዘው ያንኑ ነው። ያንኑ አይነት ወደ ሰው ትዳር የገባ የሰው ሚስት የቀማ ወይ ያባለገ እሷ ሀገር ሰላም ነው ብሎ እየኖረ ነው። ያንኑ አይነት ነገር በሱ ሕይወት ውስጥ አለ፣ ቢያውቀውም ባያውቀው ያንኑ የሚመስል ነገር። አንዳንድ ሰው አሁን አልታወቀብኝም፣ መረጃ አጥፍቻለሁ፣ ይሄን እያደረግኩ ነው ይላል። አንተ እሱን ነው የምታደርገው። ሕይወት ደግሞ ያንኑ አይነት ነገር እየከፈለች ነው በቤትህ። በምትሰፍሩበት መስፈሪያ ይሰፈርባችኋል። ያሳደመ አድማ የቀሰቀሰ ያሳመፀ ክፋት የሠራ ያደረገ የሰው ልጅ ሕይወቱ እንዲበላሽ መጽሐፍ ያስገለጠ ሞራ የላጠ ከጠንቋይ ጋር ከሟርተኛ ጋር ስምምነት ያደረገ በእንዲህ አይነት መንገድ ባልንጀራውን ያሳበደ በእንዲህ አይነት መንገድ የሸሪኮቹን ገንዘብ ሀብታቸውን ሁሉ የጠቀለለ የሚመስለው የድሆችን አጥር የነቀነቀ ላባቸውን ወዛቸውን የቀማ በሀገር ቤትም ይሁን ከሀገር ውጭም ይሁን ውቅያኖስ የማይገድበው ፍትህ ርትህ በእጆቹ ያሉት በወርቅ ዘንግ ዓለምን የሚገዛ ከእርሱ ዓይኖች ፊት ማንም የማይሰወሩት ዓይኖቹ እንደ እሳት ነበልባል የሚያበሩት ያ ሰው ንስሐ ካልገባ ከጥፋቱ ካልተመለሰ እንዲያው በሰላም እንዳይኖር የጸጸት እሳት እንዲዘንብበት የገዛ ጥላውን እያየ እንዲበረግግ እንዲፈራ የሚያደርግ የሚበላው እንጀራ እንዳይጥመው የሚጠጣው መጠጥ እንዳያረካው የሚኖርበት ቤት የመቃብር ያህል እንዲያስፈራራው በጭንቀትና በስቃይ እንዲኖር የሚያደርገው ዳኛ አለ። ዳኛ አለ።